አዳምን ለማዳን ሰው የሆነ ወዶ ስደትን ጀመረ በፍቅር ተዋርዶ። ብርድ በጸናበት በክረምት ወራት ልጅሽን ታቅፈሽ ተነሳች ስደት። የሄሮድስ ጭፍሮች ካገር ሲያሳድዱሽ ልጅሽን ታቅፈሽ እንባሽን አፈሰስሽ። ሶሎሜና ዮሴፍን ዘመድ አግኝተሽ ልጅሽን ታቅፈሽ ስደትን ጀመርሽ። ፍጡራን በሙሉ ከቤታቸው ሆነው አንቺ መሰደድሽ ኧረ ለምንድነው? ከረሃብ ጋር ፀሐይ እንዴት አረገሽ? ሐዘንሽን ልካፈል ስለሆንኩ ልጅሽ። አንድ ፍሬ ሕፃን ትንሽ ብላቴና እንዴት አቋረጥሽው በረሃውን ሲና? ምን አለች ኮቲባ ያልታደለች ፍጡር ጌታን ታቅፈሽ ስትዞሪ መንደር? አንቺን የመሰለ እንዲመቸገሩ ብትሆኝ ነው ክፉ ያዞረሽ ብላ ተናገረች ምስጢሩ ሳይገባት ውሃን ለመዘከር ልቧ ጨክኖባት። ክፉም አልመለስሽ እንባሽን አፈሰስሽ ለውሻ ራርተሽ ውሃን የተዘከርሽ። ድንገት ወንበዴዎች ደርሰው ሲይዙሽ ከሶሎሜ ወስደሽ ልጅሽን ታቀፍሽ። የሌሊት ቁርና የቀን ሐሩርን የተቀበልኩብን አላድነውን እያልሽ አለቀስሽ ምርር ብለሽ ፊቱ ላይ ወረደ ሐዘን እንባሽ። ልጄን ሲገሉብኝ ከማይ በሕይወቴ እኔን ያስቀድመኝ ይቅረብልኝ ሞቴ። ያበሰረኝ መልአክ ትወልጃለሽ አለኝ። ዛሬ በስደቴ ይምጣና ያጽናናኝ በለሽ ማልቀስሽን ባስታወስኮኝ ጊዜ ልቤ ይቃጠላል ባዘን በትካዜ። ከዘመድ መለየት ከሀገር መውጣት እንዴት ያሳዝናል የድንግል ስደት። ለምኝልን
እንባሽ የወረደው እንደ ሐምሌ ደመና ሐዘንሽ ልዩ ነው የእስራኤል መና። ጥቂት እፎ እያልሽው ያኔ በስደትሽ ኢትዮጵያ ስትደርሺ ነበር የተጽናናሽ። እንግዲህ አሳስቤ ድንግል ስደትሽን የደረሰብሽን ረሃብ ጥምሽን ስደትሽን ላስብ ስደተኛ ነኝ የሰማዩ ቤት የሚናፍቀኝ። ነይ 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 በረድኤት በአማላጅነትሽ ይሰጠን ምሕረት። በይ በእናትነትሽ አመሌን ቻዮ ትሕትና እንደሆን ከተፈጥሮሽ ነው።